ሰላም እንዴት ናችሁ? ዛሬ ልነግራችሁ የፈለግኩት ነገር ምንድነው? ብዙ ጊዜ እኔ ስራ ስሰራ ከማደርጋቸው ነገሮች መካከል አንዱ ዩቲዩብ መክፈት ነው። ብዙ ጊዜ እይታዬንም ስለማይጠይቅ እሱ የተሻለ እንድጠቀምበት የሚያደርገኝ ነገር ነው እና ቀድሜ ካዘጋጀኋቸው ቪዲዮዎች መካከል አንዱ መስከረም ሚዲያ ላይ ያየሁት ከዳንኤል አብርሃ ጋር ነው ቆይታዋ የነበረው። ዳንኤል አብርሃ 23 የሚባል መጽሐፍ ጽፏል። ይህ 23 መጽሐፉ ከኢትዮጵያ እስከ እንግሊዝ የደረሰ የስደት ታሪኩ ነው። ይህ የስደት ታሪኩ ለየት የሚያደርገው ምንድን ነው? የምናውቀው ታሪክ አለ። ከዓመታት በፊት አብዛኛው ኢትዮጵያዊ ወይም ብዙሃኑ ኢትዮጵያዊ የሚያውቀው ከአይኤስ ጋር ተያይዞ የነበረ ታሪክ አለ። እነዛ ወጣቶች ጋር አብሮ ከኢትዮጵያ ጀምሮ ለስደት የወጣ ሰው ነው። እዛ የስደት ቦታ ላይ ተገናኝቶ ብዙ ነገሮችን አሳልፈው በጣም የተቀራረቡ አንድ ቲም ባይሆኑ ግን በስደት ሂደት ውስጥ በጣም ተቆራኝተው የነበሩ የሚተዋወቁ ሰዎች ናቸው። ግን እዛ መስዋዕትነት እንዴት አልተገኘም ብትሉ በአጋጣሚ እሱ ብር አልነበረውም የሊቢያ እስር ቤት ውስጥና እነሱ ደግሞ አግኝተው በመሄዳቸው እሱ ደግሞ ሳያገኝ እዛ እስር ቤት በመቅረቱ የተረፈ ነው እና በጣም 23 መጽሐፉን ለማንበብ በጣም የሚያጓጓ ሆኖ አግኝቼዋለሁ። ከጋዜጠኛዋም ያገኘሁት ምስክርነት እሱን ነው። ምንድን ነው የምትለው? ስነ ጽሁፋዊ ውበቱም ልብ አንጠልጣይነቱም በጣም አሪፍ መጽሐፍ ነው ብላ መስክራለታለች። እንዲሁም ደግሞ ስደት የምታስቡ ወጣቶች እባካችሁ መጀመሪያ ይህም መጽሐፍ አንብቡት ትላለች መስከረም ጌታቸው። ዳንኤል አብርሃ ደግሞ በጣም ጥሩ አድርጎ 23 መጽሐፉን እንደጻፈው ትመሰክራለች። እኔም ለማንበብ ጓጓለሁ። እናንተም አግኝታችሁ እንድታነቡት ሀሳቤን አቀርባለሁ። ኢንተርቪውን ደግሞ ማየት ከፈለጋችሁ መስከረም ሚዲያ ላይ ታገኙታላችሁ። ከዛሬ 15 ቀን ምናምን በፊት የነበረ ኢንተርቪው ነው። አመሰግናለሁ።